እናታችን ቅድስት ኪዳነ ምህረት በዚህ በእኛ የኃጢአተኞች ዘመን በዚህ በክፉ ዘመን የሰራችውን ድንቅ ተአምር አባታችን በመድረክ ላይ ሲመሰክሩ አዳምጠናቸው እንመለስ። ታዲያ እናንተም አደራ ለሁሉም የእናታችን የኪዳነ ምህረት ቤተሰቦች እንዲዳረስ ኮፒ ሊንክ ማድረግ እንዳይረሳ። ለእናታችን ለቅድስት ድንግል ማርያም ወዳጆችን በሙሉ ላኩላቸው። ይቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱም። እናቴ መብራት ጠፍቶ ነው ወይንስ አይታየኝም ምንድነው? አረ ቤት ውስጥ መብራት አለ አለቻት እናቴ። አረ እያየልኝ አይደለም ምንም እያየው አይደለም ምንድነው ጉዱ? አረ ጉድ ነው አይኔ እያየ አይደለም አለች። እናትየው ግራ ገባትና ካልጋ ላይ ደግፋ አነሳቻት ይዛት ወጣች። ከዛ በኋላ ስታይ እውነትም አይኗ አያይም። በአንድ ቀን ሌሊት ታለቅሳለች። እመቤቴ የብርሃንና ኪዳንህ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ አይኔ ጠፍቶ በጨለማ ተውይ ነው መብርሃን እያለች ታለቅሳለች። አዋሳ መጣች ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸው። ብቻ ግን ጠፍቷል። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። አንድ ቀን እለቱ የካቲት ኪዳነ ምህረት ነው። መቤታችን ምን የተቀበለችበት ቃል ኪዳን የተቀበለችበት እለት የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸው ለብሰው ኪዳነ ምህረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምህረት ሄዱ። እኔንስ ያገለገልኳት ኪዳነ ምህረት እኮ ናፍቃኛለች። ደጇን ሳረቅ እኮ ሰንብቻለሁ ተው ውሰዱኝ አለች። አንቺን እየጎተትን አኑ ለማርፈሽ ቤት ጠብቂ አሏትና እናትም አባትም ወንድምም እህትም ጨክኖ በር ቁልፍ አደረገባት። ምን አደረገባት? ተቆለፈባት። ከውስጥ ሆና እየየ አለች፣ አለቀሰች። እንዲህ አለቻት፣ ዛሬ የአንቺን ታምር ያለው አገልግዬሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምህረት ያንቺን ታምር ማየው ዛሬ ነው አለች። የተዘጋብኝን በር ከፈችልኛል። እኔ አይኔ የለኝም በሩ ከውጭ ነው የተቆለፈው አለችና ነገረቻት። አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ። መጎብኛ ዘመናችሁ ዛሬ ይሁን። ተንኳኳ በሩ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም። እንግዳ ነው። በሩ የተቆለፈው ከውጭ ነው። ቤተ ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት። ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምህረት ናፍቃኝ፣ እመቤቴ ናፍቃኝ። አይዞሽ አለ። ከሷ ጋር አለቀሰ። እንባዋን ጠረገላት። ምን ላርግልሽ? እንዲህ ያለ ቦታ ላይ ልብስ አለኝ ስጠኝ አልብሰኝ። ነጠላይም እንዲህ ያለ ቦታ አለ አምጣና አልብሰኝ። እጄን እየመራ ኪዳነ ምህረት ወሰደኝ። ጉዳይ አለኝ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል። አይደለም ጉዳዬ ከኪዳነ ምህረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው ጉዳዬ? እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር አለ። ተወኝ አሁን ሰው አልፈልግም አለችው። እዛ ስትደርስ እሺ ብሎ እጇን ለቆ በያይዞሽ ብሏት ተዋት። እያለቀሰች አብረዋት የሚያገለግሉ ዘማሪያን እንባቸውን እያወረዱ ድሮ አብረዋት ነበር የሚዘምሩት። ዛሬ ከነሱ ተለይታለች። ሲያዩዋት አይነ ስውሯ ጓደኛቸውን እያዩዋት እያነቡ በእንባ ተቃቅፎ ማልቀስ ሲጀምሩ ቆዩኝ አንድ ጊዜ ጉዳይ አለኝ ከመብራን ጋር አገልግዬሽ ከሆነ ኪዳነ ምህረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽን ኪዳነ ምህረት ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድነው? ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ ይህንን እየጮኸች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ያማን የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሃት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች፣ የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በህይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩት። እና ከእጇ የሚወጣው መዓዛ
ልቤን ማረከኝ የማን እጅ ነው ብዬ እንዳላነሳ በአፍንጫዬ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረት ታቦት ከፊት ልኝ አይኔ ተከፈተ አለችና በሕዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ዛሬም ድረስ እኮ ይወላችሁ ብትሄዱ ኪዳነ ምሕረት ብትሄዱ ግቢዋን እየጠረገችላት እኔ ማርያሽ ሊሆን እንኳን አይገባኝም እንኳን ዩኒፎርም ለብሼ ላገለግልሽ ታለች። ድሮ ዩኒፎርም ትለብሳለች ታገለግላለች። አራው ደምረቱ ለኔ አይነት አይገባም ደጅሽን ነው የምታርገው ቃሌ ይሄ ነው ብላ ደጇን ትጠርጋለች። በዚህ ጭንቀት በበዛበት ዘመን እንደዚህ አይነት ነገር ከመስማት በላይ ምን ሊያጽናናን ሊያስደስተንና ተስፋ ሊሰጠን ይችላል? እናታችን ቅድስት ኪዳነ ምሕረት ወይ እርሷን እንደሰማሽ ለእርሷም እንደደረስሽ ለእኛም ድረሽልን። ነገ ሐምሌ 16 አቤት 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 እጅግ በጣም ይገርማል። ስለ ንጽህናቸው ልክ እንደ አቡነ ዘርዓ ብሩክ 12 ክንፍ የተሰጣቸው ነፍሳትን ሲኦል ውስጥ እየገቡ እንዲያወጡ ደግሞ ልክ እንደ አቡነ ገብረ መንፈስ ቅዱስ መብረቅ የተሰጣቸው ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ከእጇ የኪዳነ ምሕረትን ጽላት የተቀበሉ አደራ ሰሞኑን ቪዲዮዎች እየታዩ ስላልሆነ ይሄ ቪዲዮም ተቀብሮ እንዳይቀር በሚቻላችሁ መጠን በደንብ ኮፒ ሊንክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። አንጋፋውንና ታዋቂውን ምዕራፈ ቅዱሳን ተከዜ ቅድስት ኪዳነ ምሕረት ገዳምን የመሰረቱ እንደነ ቅዱስ ያሬድና እንደነ ቅዱስ ናአኩቶ ለአብ ሞትን ሳይቀምሱ ወደ ብሔረ ሕያዋን ያረጉት መባረቅትን የሚያዝዙ ሰዳዴ ሰይጣናት ወመድፍነ አጋንንት የተባሉት አዎ ሰይጣናትን የሚያሳድዱ አጋንንትን የሚያዳፍኑት ወደ ገዳማቸው ወደ ምዕራፈ ቅዱሳን ተከዜ ቅድስት ኪዳነ ምሕረት ገዳም ከሚመጣው ጋራ እየመጡ ከሚወጣውም ጋራ እየወጡ በቅርብም በሩቅም ያለውን በቃል ኪዳናቸው በአማላጅነታቸው የተማጸናቸውን ሰው በሙሉ አሁን በዚህ እኛ ባለንበት በኃጢአተኞች ዘመንም በቃል ኪዳናቸው እየተራዱ የሚገኙት በሸዋ ክፍለ ሀገር ልዩ ስሙ መርሃ ቢቴ በሚባል ቦታ በሕግ ተወስነው ከሚኖሩ ደግነታቸው ከሚታወቅላቸውና የእናታችን የእመቤታችን የቅድስት ድንግል ማርያም ፍቅር እጅጉን ከበዛላቸው ዝክሯን መታሰቢያዋን በየጊዜው ሳያቋርጡ ከሚያደርጉና በዓሏን ከሚያከብሩ ደጋግ ወላጆቻቸው ከአባታቸው ከነዋየ ጽዮንና ከእናታቸው ከፍቅርተ ኪሮስ የተገኙ ደግና ቅዱስ ፍሬ ሲሆኑ ከዕለታት አንድ ቀን እነዚህ ወላጆቻቸው የእመቤታችንን ዝክር መታሰቢያ እያደረጉ እያለ እጅግ በጣም ይገርማል። ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን በሰው አምሳል በእንግድነት በቤታቸው ተገኘች። እነዚህ ደጋግ ወላጆችም ምንጣፍ አነጥፈው እግሯን አጥበው ማዕድ አዘጋጅተው በክብር አስተናግዷት። እጅግ በጣም አይገርማችሁም ወገኖች? የእመቤታችንን እግር አጥበው አስተናግደው ማዕድ አቅርበው ካስተናገዷት በኋላ እመቤታችንም ታስተናግዳ ተሰናብታችሁ ልትወጣ ስትል የሚቀጥለው ዓመት ማለትም በበዓሌ ቀን ሐምሌ 16 ደግ የሆነ ፍሬ ታፈራላችሁ ትወልዳላችሁ አለቻቸው። እንግዲህ እኒህ ቅዱስም በእመቤታችን ትንቢት መሰረት ሐምሌ 16 ቀን ተወልደው እስከ 18 ዓመታቸው ድረስ በቤተሰቦቻቸው ቤት ከኖሩና ካደጉ በኋላ በ18 ዓመታቸው ወደ ምናኔ ሕይወት ተሰማሩ። አዎ መጀመሪያ የሄዱትም ወደ ደብረ በንኮል ነበር። በደብረ በንኮል ገዳም ለተወሰነ ጊዜ ከተጋደሉ በኋላ እመቤታችን ሊቀ መላእክት ቅዱስ ሚካኤልን አስከትላ መጥታ ወዳጅ ና ዝነኛና ታዋቂ ወደምትሆንበት በአካለ ሥጋ እያለህ ብዙ ቅዱሳንን ወደምታፈራበት አንተም ከሄድክ በኋላ ደግሞ የብዙ ቅዱሳን ልጆችህ መሰብሰቢያ ወደሚሆንበት ልጅ ወዳጅ ምዕራፈ ቅዱሳን የቅዱሳን ምዕራፍ መሰብሰቢያ ብሎ ወደ ጠራው ወደ ተከዜ ልውሰድህ። በዚያም እኔ የሰጠውህን የኪዳነ ምሕረትን ታቦት ታስገባበትና ምዕራፈ ቅዱሳን ተከዜ ቅድስት ኪዳነ ምሕረት ገዳም ብለህ ታቋቁማለህ ተመስርታለህ አለቻቸው። በእመቤታችን ትእዛዝ መሰረትም ተከዜ ምዕራፈ ቅዱሳን ቅድስት ኪዳነ ምሕረት ገዳምን መስርተዋል። እኒህ ቅዱስ አባት ወደ ተከዜ ከሄዱ በኋላ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ለሰው ልጆች የተቀበለውን መከራና ሕማም እያሰቡ ልክ እንደ አቡነ ሐቢብ አባቡላ ከእሾህ ላይ እየወደቁ ደማቸውን እያፈሰሱ በብዙ እያነቡ ጌታችን በቀራንዮ አደባባይ ለሰው ልጆች የከፈለውን ውለታ እያሰቡና እያዘከሩ በገድልና በትሩፋት ለብዙ ዓመታት ከኖሩ በኋላ መድኃኔዓለም ኢየሱስ ክርስቶስ ተገልጾላቸው እጅግ በጣም ብዙ አስደናቂ ቃል ኪዳን ከገባላቸው በኋላ በስማቸው ለተማጸነና በቃል ኪዳናቸው ለተማመነ ሰው በሙሉ ምሕረትን እንደሚያወርድለት ከመከራ ሥጋ ከመከራ ነፍስ እንደሚሰውረው ቃል ኪዳን ከገባላቸው በኋላ ገዳምከ ትኩን ምዕራፈ ቅዱሳን አምሳሊሃ ለብሔረ ብፁዓን ብሎ ገዳምህ የብሔረ ብፁዓን አምሳል ናትና ምዕራፈ ቅዱሳን ትባልልህ ብሎ ገዳማቸውን ባርኮላቸዋል።
በመጨረሻም እይትቀበር ውስቴታ ዓለማዊ ዘእንበለ ብእሲ ገዳማዊ ብሎ በዚህች በተከዜ በገዳምህ በውስጧም ከገዳማዊ ውጪ ዓለማዊ አይቀበርባትም ብሎ ቃል ኪዳን ሰጥቷቸዋል። እኒህ ሰዳዴ ሰይጣናት ወመድፍነ አጋንንት የሚባሉት በመብረቅ ላይ የሚጫኑ ከእመቤታችን የቅድስት ኪዳነ ምሕረትን ታቦት ተቀብለው ዝነኛውንና አንጋፋውን ምዕራፈ ቅዱሳን ተከዜ ቅድስት ኪዳነ ምሕረት ገዳምን የመሰረቱልን ባለ 12 ክንፉ ኢትዮጵያዊ ቅዱሱ አባታችን አቡነ ሐዋርያ ክርስቶስ ነገ ሐምሌ 16 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን። ቅዱሱ አባታችን አቡነ ሐዋርያ ክርስቶስ ሐምሌ 16 የተወለዱበት፣ ግንቦት 16 ደግሞ ሞትን ሳይቀምሱ ወደ ብሔረ ሕያዋን የተሰወሩበት ዓመታዊ ክብረ በዓላቸው ነው። የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአቡነ ሐዋርያ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።